ሰላም ወንድሞች እንደምን አደራችሁ? ይኸው ስራ እየገባው ነው፣ መንገድ ላይ ነኝ ያለሁትና አንድ ነገር ላካፍላችሁ ወድጄዋለሁ። እቅድ እያወጣችሁ አዲስ ነገርን ለመጀመር አንድ ራዕያችሁን ለመጀመር እየሄዳችሁ መንገድ ላይ ያቆማችሁትን ነገር እንደገና ለማስቀጠል እያመነታችሁ ምርጥ ጊዜ ምቹ ጊዜ ሲመጣ ይሄ ነገር ሲሆን እንደዚህ ሲሆን እያላችሁ ጊዜ እየወሰዳችሁ ያላችሁ ሰዎች ምቹ ጊዜ አይመጣም። መቼም ቢሆን በዚች ዓለም ላይ ኮምፒቲሽን ዓለም ላይ ነው ያለነው፣ የውድድር ዓለም ላይ ነው ያለነው እና ምቹ ጊዜ እየጠበቃችሁ ጊዜ እያቃጠላችሁ ያላችሁ ሰዎች ምቹ ጊዜ የለም ዛሬ ነገ እያላችሁ ጊዜያችሁን አታባክኑ። ጊዜው የምትጀምሩበት ጊዜ አሁን ነው። ያቆማችሁት ነገር ካለ የምታስቀጥሉበት ጊዜ አሁን ነው። ስለዚህ ጊዜ አታባክኑ። ምቹ ጊዜ እየጠበቃችሁ ጊዜያችሁን አታቃጥሉ፣ እድሜያችሁን አትጨርሱ። ስለዚህ ማንኛውም ትልቅ ቦታ የደረሱ ሰዎች ደፍሮ በመጀመራቸው ነው እንጂ ሁሉም ነገር አልጋ በአልጋ ሆኖ የጀመሩ ሰዎች አይደሉም። ባለው ጉድለት ባለው ክፍተት ደፍረው የጀመሩ ሰዎች ናቸው እንግዲህ ያንን ነገር ትልቅ ቦታ መድረስ የቻሉትና እያመነታችሁ ጊዜ የምትጨርሱ ሰዎች ጊዜያችሁን አታባክኑ፣ ድፈሩ። ዛሬ የእናንተ ጊዜ ነው። ጀምሩ እላችኋለሁ። አመሰግናለሁ። መልካም ነው ይሁንላችሁ።